ሰላም እንደምን አላችሁ የዚህ ቪዲዮ ተከታታዮች፣ እኔ ሰላም ነኝ። እስኪ የዛሬ ቪዲዮአችንን ካለፈው ጥያቄያችን እንጀምር። የዕለት ስራችን ከ5 ቢመዘን ውጤቱ ስንት ይመጣል? ይህ ባለፈው የተጠያየቅነው ጥያቄና በሚዛን ዩቲዩብ ቻናል መልሱን ዛሬ ታገኙታላችሁ። ሚዛን በቅድሚያ ምን ይወስናል? ይህንን ጥያቄ ባለፈው ቪዲዮም የተወሰነ ለመንካት ሞክሬ ነበር። አሁን ግን ጥልቀት ሰጥተን እናነሳዋለን። ሚዛን በጥቅሉ የዕለት ተዕለት እንቅስቃሴያችንን ይመዝናል። የዕለት ተዕለት እንቅስቃሴያችን ተገቢ ነው አይደለም፣ ልክ ነው ስህተት የሚለውን ሁሉም ይመዝናል። ሚዛን ሃይማኖታዊ አስተምሮችን ይመዝናል። ሃይማኖታዊ አስተምሮች በሌሎች ሃይማኖቶች ተቀባይነት አላቸው ወይስ የላቸው? ሃይማኖታዊ አስተምሮች በሕግጋት ተቀባይነት አላቸው ወይስ የላቸው? ሃይማኖታዊ አስተምሮች በስነ ምግባር ተቀባይነት አላቸው የላቸውም የሚለውን ይጠቅሳል። ሚዛን ዓለማዊ ሕግጋትን ይመዝናል። ዓለማዊ ሕግጋት ህዝቡ ተቀብሏቸዋል አልተቀበላቸውም? ዓለማዊ ሕግጋት ከሃይማኖት ጋር ይዋደዳሉ ወይስ ይጣላሉ የሚለውን ይጠቅሳል ማለት ነው። ሌላው ሚዛን ሉዓላዊነትን ይመዝናል። እንደሚታወቀው በዚህ ዘመን አጨቃጫቂ ወለስ ምንድን ነው ከተባለ ሉዓላዊነት ነው። ሉዓላዊነት ከጥቅሙና ከጉዳቱ የቱ ያመዝናል የሚለው ጥያቄ በጣም አከላካይ። ይህንንም ከተለያየ አንገል እያየ ያቀርብላቸዋል። ሌላኛው ሚዛን ሊጠፉ የተቃለቡ ክስተቶችን ትኩረት ይሰጣል። ታሞ ከመማቀቅ አስቀድሞ መጠንቀቅ። ጠፍቶ ዋይ ዋይ ከምንል ቀድመን ብንናገራቸው ይበጃሉ የምንላቸው ነገሮች ቅድሚያ እንሰጣለን። ሚዛን እናንተ እንዲመዘን የምትፈልጉትንም ይመዝናል። ከአንድ አቅጣጫ ብቻ ሳይሆን የሚያመጣው ከእናንተም ሀሳብ ይቀበላል፣ ያያል፣ መረጃዎችን ያለምላል፣ ለእናንተ መልሶ ያቀርባል። ይህ ነው የሚዛን አሰራር። ሚዛን ማንን ይጠቅማል? እኔን ይጠቅመናል ልትል ትችላለህ። ይህንን የምትሰማት እኔን ይጠቅመናል ልትል ትችላለች። ማንን ነው የሚጠቅመው? ጥቅም ከሌለው መከፈቱ አስፈላጊ አልነበረም። ማንን ይጠቅማል ስንል ሚዛን ራሳቸውን መገምገም የሚፈልጉ ሰዎችን አቅጣጫ ለማሳየት ይጠቅማል። ይህ ተገቢ ነው፣ ይህ ተገቢ አይደለም፣ ይህንን እንትና ይደግፈዋል፣ ይህንን እንትና ይቃወመዋል እያለ ያሳየናል። ሚዛን ስለ ሕግ ለማወቅ የሚፈልግ ሰው እውቀት በመለገስ ይጠቅማል። ሕግጋትንም ያጠቅሳል። ለዛ ስለ ሕግ ያለን ግንዛቤ ከፍ እንዲል ያደርጋል። የሕግ ተማሪዎችንም ይህንን ብትከታተሉ ጥሩ ጥቅም የምታገኙ ይመስለኛል። ሚዛን ሃይማኖት መምህራን ትምህርታቸውን ለመገምገም ይጠቅማል። ይህ ነገር እኔ አስተምሬዋለሁ ወይስ አላስተማርኩም? ይህ ነገር ጥፋቱ ከኔ ነው ወይስ ከምዕመናን የሚለውን እንዲመዝኑ ያደርጋል። ሚዛን ሕግ አውጪዎችን የሕግ ማሻሻያ በመጠቆም ይጠቅማል። ጉድለት ካለ በግልጽ ይናገራል። በግልጽና በማስረጃ ይጎሏል፣ ይሟላ የሚለውን ሀሳብ ያነሳል። ቀጣዩ ሚዛን ሕግ አውጪዎችን የሕግ ማሻሻያ በመጠቆም ይጠቅማል። ይህንን ብዬዋለሁ፣ ይቅርታ። ሚዛን የሃይማኖት ተከታዮችን ስለ ሃይማኖታቸው ይበልጥ እንዲለዱ ያደርጋል። ሃይማኖት ኖሎት ሃይማኖቱን የማይለዳ ሰው ካለ በሚዛን መጥቶ በተለያዩ ጥቅሶች በተለያዩ ርዕሰ ጉዳዮች ሃይማኖቱ ምን እንደሚል እውቀት ማግኘት ይችላል። የመጨረሻው ደግሞ ሚዛን ሚዲያዎችን የመወያያ አጀንዳ በመስጠት ይጠቅማል። ይህ እንግዲህ እናንተ ዕለታችሁን ካስፋፋችሁልን ከተስፋፋ ሚዛን የተለያዩ ለሚዲያዎቹ ማነጋገር የሚችል ሚዲያዎችን 10 ሰዓት የሚያስወላ ነገር በ10 ደቂቃ እየጨለሰ ያቀርባል። ቀጣዩ ሚዛን በማን ይቀርባል? አንድ መጽሐፍ ያለ ደራሲው ማንበብ ችግር ነው። ቪዲዮንም ያለ አቅራቢው
ማንበብ አስተሳሰባችሁን ሊቀይረው ስለሚችል ስለኔ ትንሽ ልበላችሁ። ስሜ ቃለም ሰለሞን ይባላል። እድሜ 16። ሕፃን ነኝ። እንደ ሕፃንነቴ ለማጠፋው ጥፋት ይቅርታ ጠይቃለሁ። እኔ በሰው እኩልነት የማምን ኢትዮጵያዊ፣ ብሔር የለንም፣ ጎሳ የለንም፣ ኢትዮጵያዊ ግን ኢትዮጵያዊ ነን ብዬም ለኢትዮጵያ የበለጠ ክብር አልሰጥም። ሁለት ጆሮ፣ አንድ አፍ፣ ሁለት ዓይን ያለው ሰው ሁሉ ለእኔ እኩል። በእኩልነት ማለት ይጠቅማል። ቀጣይ የማነሳላችሁ ነገር ደግሞ ስለ ሃይማኖቴ ነው። እኔ ሁሉንም ሃይማኖት የማከብር ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስትናን እወዳለሁ፣ አምናለሁ። ሌሎችንም ግን አልንቅም፣ አከብራለሁ። ቀጣይ በመደበኛው ትምህርት የ10ኛ ክፍል ተማሪ ነን። ልጅነቴንም በዚህ ማየት ትችላላችሁ። ነገር ግን በበይነ መረብ ትምህርት የጋዜጠኝነት ሰርተፍኬት አለን። ለዚህ ስለ ጋዜጠኝነት የተወሰነ ፍንጭ ስላለ የተሻለ ነገር እንደማቀርብላችሁ ተስፋ አደርጋለሁ። ቀጣይ ሚዛን ምን ይጠቀማል? ዝም ብሎ ነው የሚመዝነው? ከ5 እንዴት ነው ውጤት የሚሰጠው የሚለውን ለማንሳት ሚዛን ከክርስትናው ዓለም መጽሐፍ ቅዱስን ይጠቀማል። አብዛኛው ክርስቲያን መጽሐፍ ቅዱስን ያምናል። ለዛ መጽሐፍ ቅዱስን እንደ አንድ መስፈርት ይጠቀማል። ሌላኛው ከእስልምናው ዓለም ቅዱስ ቁርአንን ይጠቀማል። ቅዱስ ቁርአንም እንደ መጽሐፍ ቅዱስ ሁሉ በእስልምናው ዓለም ተቀባይነት ያለ መጽሐፍ እንደሆነ ይታወቃል። ሌላ ከጥንታዊ እውቀቶቻችን ፍትሐ ነገሥትን ይጠቀማል። ኢትዮጵያ የራሷ ሕግ ነበራት፣ የምትተዳደርበት ነገር ነበራት። ይህንን ስንል በምክንያት ነው። ከዚህ በኋላ ባሉ ቪዲዮዎች እያመጣን እናሳያቸዋለን እንዴት እንደምንጠቀምበት። ሌላኛው ከዘመናዊ ሕግጋት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ አዋጆችን እንጠቀማለን። አንድ ርዕስ ላይ እያወራን ስለሆነ ስለዛ ርዕስ አዋጁ ምን ይላል? ወይ ይደግፋል፣ ወይ ይቃወማል፣ ወይ ዝም ይላል። ይህንን ሁሉ እናቀርባለን። ሌላ እንደ ሀገራዊ ሕግጋት ሁሉ ዓለም አቀፋዊ ሕግጋት የተመድ ማለትም የተባበሩት መንግስታት ድርጅት መመሪያዎችን ይጠቀማል። ቀጣይ የሚዛን መረጃዎችን እንዴት እናገኝ? እንደ ዝናብ በድንገት የሚመጣ ስራ አይደለም። ሚዛን የአማርኛ ቪዲዮችን ሰኞ ያቀርባል። በየሳምንቱ አንድ ነገር እንመዝናለን ማለት ነው። እናንተም ዝግጁ ሆናችሁ እንድትጠብቁን አደራ እንላለን። ሚዛን የእንግሊዝኛ ቪዲዮችን ሐሙስ ያቀርባል። ለኢትዮጵያውያን በአማርኛ፣ ለዓለም ሕዝብ በእንግሊዝኛ ሀሳቡን የሚያሰላጭ ሚዲያ ነው። ሚዛን ቪዲዮችን ማታ 1 ሰዓት ላይ ይለቃል። 1 ሰዓት ላይ እላቱን እየበላ ያለ እየበላ የጨለሰ ከበላ በኋላ እየተዝናና ሊበላ የተዘጋጀም እየተዘጋጀ እና የ10 ደቂቃ ቪዲዮ ማዳመጥ ይችላል። ሚዛን ቪዲዮዎች በተለቀቁ በ30 ደቂቃዎች ውስጥ በኮሜንትም ሆነ በላይቭ ቻት ለሚሰጡ ጥያቄዎች ፈጣን መልስ ይሰጣል። ይህንን የማደርገው ግን እስከ ሰኔ መጨረሻ። ለምን? ከሰኔ በኋላ አክሰስ ላላገኝ ይችላሉ። ነገር ግን ፕሮዳክሽኔ አይቀርም፣ ይቀጥላል። እዚህ ላይ ይቅርታ ማለት የምፈልገው እስከዛም ድረስ ቢሆን ለመጠባበቂያ ለእናንተ ሴፍቲ ሲባል ቪዲዮቹ ወቅቱን ያማከሉ ላይሆን ይችላል። ማለት በዓል ሲመጣ እንኳን አደረሳችሁ እንችላለን። ይህንን በኮሚኒቲ የምናስቀጥለው ይሆናል። እንድትለዱ ለእናንተው ስለሆነ። ሌላኛው ከመስከረም አጋማሽ ጀምሮ 2000 ሰብስክራይበር ካገኘን እናንተ ከተባበላችሁ ቀጥታ ስርጭት እንጀምራለን። በቀጥታ ስርጭት ሀሳባችንን እናነሳለን፣ እንጥላለን። ቀጣይ የእናንተ ስራ ምንድን ነው? የእናንተ ስራ እባካችሁ ቪዲዮዎቹን እንደ ትምህርታዊ ቪዲዮ ተከታተሉት። እንደ ትምህርታዊ ቪዲዮ ሲባል ምን ማለት ነው? አስፈላጊ ከሆነ ማስታወሻ እየያዛችሁ። ይህ ቪዲዮ የነቀፋ ቪዲዮ አይደለም። ይህ ቪዲዮ የዋዛ ቪዲዮ አይደለም። ይህ ቪዲዮ የቀልድ ቪዲዮ አይደለም። ይህ ቪዲዮ የስፖርት ቪዲዮ አይደለም። ይህ ቪዲዮ የትምህርታዊ ቪዲዮ ነው። ለዛ በዚህ
እንድታይልን እንላለን። ሌላ አቀላለብ ላይ ችግር ካለ እንዲሻሻላለን። እናንተ ካላለማችሁ ማን አለ? ሌላ ሀሳቤ ላይ ደቃሉ ካላችሁ እንደ ቤተሰብ ቀጽሱ። ደቃሉ እግልና እግልም ይቃለን። ለዛ አብለን እንፈታለን፣ እንወያያለን። ችግር የለም። በዚህ እንዳትሰሩ። ውጤት አሰጣጥ ላይ ችግር ካለ ጠቁሙ። እናንተ ጠቁማችሁ ልክ ሆኖ ችግር ካለበት እልቅጠናና ቪዲዮ እንደገና ይሰራል ወይ ይጠፋል። ለዛ በዚህ እንድትተባበሉ እናደላላለሁ። ሌላ ቪዲዮ እንዳለም እንዲዳረስ ሼር በማድረግ ተባበሩ። እናንተ ብቻ ሳይሆን ዓለም ላይ ያለ ሰው ሁሉ የዕለት ስራውን እንዲመዝን ስለሚጠቅም። ሌላ ቤተሰብ እንድንሆን ሰብስክራይብ ማድረጋችሁ እንዳይረሳ። ደውል ምልክቱን ስትጫኑ በየጊዜው የምንለቃቸው ቪዲዮዎች ይደርሳችኋል። እንደ ቤተሰብም አብረን እንዘልቃለን። ከዚህ በኋላ አብዛኛውን ጊዜ የማስለምዳችሁ ነገር ግጥም ለእናንተ ናት። ግጥም ለእናንተ ስላነሳዋቸው ጉዳዮች ሁሉ በግጥም እያወዛው የማቀርብለት ነው። ዛሬ ደግሞ ስለ ሚዛን ስለላዙ ግጥም ጽፌያለሁ። እስኪ አሰብስዱ። በዓለም ዙሪያ ሁሉ በሰሜን በደቡብ በምስራቅም ቢሉ እንዲሁ በምዕራብ በሁሉም አቅጣጫ ነበረ ሚዛን። እዚህ ግቡ የሚል እላቁ ያንን የታለ ሚዛን ዛሬ በዚህ ዘመን ሁሉንም ያስታርቆ የሚያደርገው ወገን። ይላል መጽሐፍ ቅዱስ የክርስቲያን አልማ። የታለ ቁርአን ብዙ የሚያስማማ። የታሉ ሕግጋት ዓለም ያወጣቸው በሚዛን ውስጥ ሆነን እንመዝግባቸው። ዛሬ የመዘናው በሚዛን መስኮት ዛሬ የመዘናው በሚዛን መስኮት አይቀርም ለነገ ይሆናል ትንቢት ይላል። አስተያየታችሁ ኮሜንት አስፈልጉልን። ቀጣይ ቪዲዮአችን የሚሆነው ወላድን ስለማክበር። ወላድን ማክበር ከአምስት ስንት የሚያገኝ ይመስላችሁ? ስንቱ ይደግፈዋል? ስንቱ ይቃወመዋል? ስንቱ ዝም ይለዋል? ሀሳባችሁን ኮሜንት ላይ ማስፈል ትችላላችሁ። የዛሬውን ቪዲዮ በዚህ ጨርሻለሁ። አመሰግናለሁ።